ታዲያስ እንኳን ወደ ቬሮግላም ቻናል በደህና መጣችሁ። ስለ ውበት አጠባበቅ እንዲሁም ቆንጆ ቆንጆ የሹሩባ ስታይሎችን ራሳችን ላይ እንዲሁም ደግሞ ሌሎች ሰዎች ላይ እንዴት መስራት እንደምንችል ቱቶሪያል እየሰራሁኝ ፖስት እያደረኩኝ ነው። ይህን የመሰለ ሹሩባ እንግዲህ ራሴ ላይ ነው የሰራሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ አንድ በአንድ አሳያችኋለሁኝ። ታዲያ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አበረታቱኝ። እንዲሁም ደግሞ እንድሰራላችሁ የምትፈልጓቸውን የሹሩባ ስታይሎች ኮሜንት አድርጉልኝ። የእናንተ ሀሳብ ላይ መሰረት አድርጌ ቪዲዮ እንድሰራ ይጠቅመኛል ለማለት ነው። እንግዲህ እንደምታዩት ቁጥርጥሩን ሰርቼ ጨርሻለሁ። ከኋላ የዲዛይን ሹሩባ ከሌላ ሰው አልፎ ራስ ላይ መስራት ቀላል አይደለም። ያው መቻል የሚመጣው ከመለማመድ ነው። እኔም በቻናሌ ከጀማሪ ጀምሮ የሚሆኑ የሹሩባ ስታይል ቱቶሪያሎችን እየሰራሁኝ ቪዲዮ ፖስት እያደረኩኝ ነው። ከዚህ በኋላም አደርጋለሁኝ። እናንተም ድጋፍና አስተያየታችሁን ኮሜንት እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። እንደምታውቁት ክረምትም እየመጣ ነው። ስለዚህ ቆንጆ ቆንጆ የሹሩባ ስታይሎችን እሰራለሁኝ። ለቢሮ የሚሆን ለፕሮግራም የሚሆን ፖኒቴሎች፣ ስፌት ስታይሎች በቃ ቆርጬ ነው የተነሳሁት ዘንድሮ። ስለዚህ እናንተ ላይክ ሰብስክራይብ ማድረግ እንዳይረሳ። ምክንያቱም የእናንተ ላይክ፣ የእናንተ ሰብስክራይብ፣ የእናንተ ኮሜንት ማድረግ እኔን ይጠቅመኛል። እኔ ደግሞ ፖስት የማደርጋቸው ቪዲዮዎች በእርግጠኝነት ይጠቅማችኋል። ስለዚህ እንዳይረሳ የደወል ምልክቷን ተጫኑ፣ ቪዲዮ ፖስት ሳደርግ እንዲደርሳችሁ። በነገራችን ላይ በጣም ጸዴ የሆኑ የሚያዘንጡ የሹሩባ ስታይሎችን እየሰራው ፖስት ማደርግላችሁ። ሹሩባ ብቻ ሳይሆን ሌሎችም ፕሮቴክቲቭ የሆኑ ሄር ስታይሎችን እየሰራው ፖስት አደርጋለሁ። ስለዚህ መጪው ክረምት ራሳችንን የምንከባከብበት፣ ፀጉራችንን የምናሳድግበት እንዲሆን ነው ምኞቴ። እናንተም እየተረዳዳን እኔም ቪዲዮ እየሰራው እናንተም ላይክ እና ሰብስክራይብ ፎሎ እያደረጋችሁ አብረን ፀጉራችንን እናሳድጋለን፣ ቆዳችንን እንከባከባለን፣ ራሳችንን እናስውባለን። በአጠቃላይ እንግዲህ እንዳያችሁ ሹሩባዬ ክሪስ ክሮሱ አልቆ እንዲሁም ደግሞ በአንድ በኩል ሹሩባው ተሰርቷል። ሁለተኛውን እየከፈልኩ ነው። እዩትማ በስክሪፕቶን እየከፈልኩ ያለሁት። እዩት። አሁን ይሄ ራሴን በራሴ የሰራሁት ራሱ ይመስላል። አሁን ሁለተኛው ፓርት ጎንና ጎኑ ነው የቀረው። ያው ሹሩባ ከመስራታችን በፊት ወይም ደግሞ የትኛውንም ስራ ከመስራታችን በፊት ፕላን ነው የሚቀድመው። እኔም ያው ፕላን አድርጌ ስለነበረ ነው እንግዲህ እንጂ ዝም ብዬ ተነስቼ፣ ምክንያቱም ኢነርጂ ያስፈልገዋል፣ ያው ያደክማል፣ ሰዓት ይወስዳል እና ግን እውነት ለመናገር በጣም ነው ራሴን የማደንቀው። ለራስ ሲቆርሱ ይባላል እና በእውነት በራስ እጅ የተሰራ አይመስልም። ልቅም አድርጌ ነው እየሰራሁት ያለሁት እና እናንተም እንድታዩ ነው የምፈልገው። ደጋግማችሁ ሞክሩ። ቤተሰባችሁ ላይ ለልጃችሁ ሊሆን ይችላል። ምክንያቱም አንዳንድ ጊዜ ሰዎችን አያለሁኝ በጣም ቀላል የሆኑ የልጆች የሹሩባ ስታይል ኢቭን እንደዚህ በላስቲክ እንኳን ተቆንጥጦ የሚያያዙ ስታይሎችን እንኳን ማለት ነው የሰው እርዳታ የሚፈልጉ ሰዎች አሉ። ለልጆች ለልደት ቆንጆ ቆንጆ ልጆቻችንን ማስዋብ እንችላለን። እንዲሁም ደግሞ ፕሮግራም እንኳን ኖሮብን የማይመቻች ሁኔታ ውስጥ እንኳን ብንሆን ለራሳችን መሆን እንችላለን። የመጨረሻው ፓርት ላይ ደርሻለሁ። እዩትማ የሹሩባውን ውበት በጣም ነው የሚያምረው። እኔ በጣም ነው የወደድኩትና አንዳንዴ ሰዎች ራሱ ይገረማሉ። ማን ይሰራሽ ምናምን ራሴ ስላቸው በጭራሽ አያምኑም እና
እኔ በጣም ነው ደስ የሚለኝ። ግን አሁን ላይ ነው ሹሩባ መስራት የጀመርኩት። ሹሩባ ያምርብኛል ብዬ አላስብም። ግንባር የለኝም፣ ግን ደግሞ ሹሩባ ያምርብኛል ብዬ ስለማላስብ አልሰራም ነበረ። በቃ ፀጉሬ በቀለም ምክንያት በጣም ዳሜጅ ከሆነ በኋላ ነው ቆንጆ ቆንጆ ለምንድን ነው ከፊቴ ጋር የሚሄዱ ሹሩባዎችን ራሴን አልሰራም ብዬ በዛውም ደግሞ ለምን እውቀቴን አውጥቼ አላካፍልም በሚል ነው። ሌላም ስለ ራሴ የምነግራችሁ ብዙ ነገሮች አሉ። እኔ የህይወት ባለሙያ ብቻ አይደለሁም የጤና ባለሙያም ነኝና እዩትማ መጨረሻ ላይ እዚህ ጋር እየወጣው ስለነበረ ነው። እዩት እስቲ በጣም ነው የሚያምረው እውነት ለመናገር። ስለዚህ ኮሜንት አድርጉልኝ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ስለተከታተላችሁኝ አመሰግናለሁ። ቻናሌን አሳድጉት። ሰላም ሁኑልኝ። ባይ